ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ይህ ኤርሚያስ ሄልዝ ቲዩብ ነው። ይህ ቻናል ጤናና ከጤና ጋር ተያያዥነት ያላቸውን መረጃዎች ወደ እናንተ ያደርሳል። ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጀምሮ ዛሬ ለእናንተ ይጠቅማል፣ ለውድ አድማጮቼ ይጠቅማል፣ እንዲሁም ትኩረት መሰጠት አለበት ብዬ ባሰብኩት አንድ ርዕስ መጥቻለሁ። እሱም የስኳር በሽታ ያው በጣም አንገብጋቢና የብዙ ሰዎች ችግር በመሆኑ ስለ ስኳር በሽታ አንዳንድ ነገሮችን እውቅና ወይም ግንዛቤ ለማስጨበጥ የስኳር በሽታን እንድንወያይበት መጥቻለሁ። እንግዲህ ውድ አድማጮቼ ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዣችኋለሁ። እርግጠኛ ነኝ ብዙ ነገር ታገኙበታላችሁ፣ ታተርፉበታላችሁ። እስከ መጨረሻው ተከታተሉኝ። አሁን ወደ ጉዳያችን እንግባ። እንግዲህ የስኳር በሽታ ምንድን ነው ከሚለው ነው የምንጀምረው። የስኳር በሽታ ማለት በደማችን ውስጥ ከሚያስፈልገን የስኳር መጠን ወይም ከሚያስፈልገን የግሉኮስ መጠን በላይ ሲጨምር ወይም ከሚያስፈልገን ውጪ በከፍተኛ ሁኔታ መጠኑ ሲጨምር የስኳር በሽታ እንለዋለን። የሚያስፈልገን ለሰውነታችን የሚያስፈልገን ልኬት አለ። ከዛ በላይ ከዛ ሬንጅ ውጪ ከጨመረ የስኳር በሽታ ይከሰታል ማለት ነው። ምልክቶቹስ ምን ይመስላሉ ብለን ስናይ ምልክቶቹ በዋነኝነት እንግዲህ በአብዛኛው በብዙ የስኳር በሽተኞች ላይ የሚከሰቱት ዋና ዋናዎቹ የአፍ መድረቅና በከፍተኛ ሁኔታ የውሃ ጥም መኖር፣ ከሁልጊዜው በተለየ ሁኔታ የውሃ ፍላጎታችን መጨመር፣ የውሃ ጥም በከፍተኛ ሁኔታ መጨመር አንዱ ምልክት ነው። ሌላኛው ሁለተኛው ከሁልጊዜው በተለየ ሁኔታ የምግብ ፍላጎት መጨመር፣ ከፍተኛ የሆነ የምግብ ፍላጎት ማሳየት። እንዲያውም በማህበረሰቡ ዘንድ እቺ የተለመደች ናት። አንዳንድ ሰው ለየት ያለ የምግብ ፍላጎት ሲያሳይ የስኳር ታካሚ ነህ እንዴ ተብሎ ሁሉ ይቀለዳል። እና እንዲህ አይነት ከኖርማሉ ውጭ የሆነ የምግብ ፍላጎት ማሳየት ሌላኛው ምልክቱ ነው። ሶስተኛው የሽንት ቶልቶሎ መምጣት፣ ሽንት ከተለመደው ከኖርማሉ ውጪ ቶልቶሎ መምጣት፣ ሌሊትም ሊያስነሳን ይችላል። ከዛ ውጪ በቃ ምንም በቃ ሽንታችን መያዝ አንችልም፣ ቶልቶሎ ነው የሚመጣ። ይሄ የሚሆን ከሆነ ሌላኛው የስኳር ምልክት ነው። ከዛ ውጪ የድካም ስሜት እንደው ዝም ብሎ የተጋነነ የድካም ስሜት፣ በትንንሽ ስራዎችም የድካም ስሜት መሰማት ሌላኛው ምልክቱ ነው ማለት ነው። እንግዲህ እነዚህ ምልክቶች ካሉ የስኳር በሽታን እንድንጠረጥር ያደርገናል ማለት ነው። እነዚህ ምልክቶቹ ናቸው። ሌላኛው የምናየው ደግሞ የስኳር በሽታ አይነቶችና መንስኤዎቹን ነው። እንግዲህ ያው ሕክምናቸውን በዛ ልክ ስለሚላይ አይነቶቹን መለየት የግድ ይሆናል ማለት ነው። ያው ይሄ በብዙ ጊዜ የጤና ባለሙያዎች ስራ ነው። ግን ቢሆንም ጠቅለል ያለ እንደ ግንዛቤ ለማስጨበጥ እንደ ጠቅላላ እውቀት እንድትይዙት ነው። በዋነኝነት ግን ለኛ የሚጠቅመው መከላከያ መንገዱ ነው። ከመከሰቱ በፊት እንዴት የስኳር በሽታ እንከላከላለን የሚለው ላይ ነው በደንብ የምናተኩረው። ግን
እንደው ዝም ብሎ ሃይላይቱን እንደ ምን ማለት ነው እንደው እስኪ የስኳር በሽታ ማለት ምን ማለት ነው፣ አይነቶቹ ስንት ናቸው፣ ምንድን ናቸው የሚለውን እንደው ዝም ብሎ ለጠቅላላ እውቀት እንጂ ይሄ ብዙ ጊዜ የጤና ባለሙያን የሚመለከት ስለሆነ እኛ ግን ውድ አድማጮቼ ማተኮር ያለብን መከላከያ መንገዶቹ ላይ ነው። ያው ከታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል የሀገራችን በጣም የሚመቸኝ ንግግር አለና ያው ስንታመም ወጪው ብዙ ነው፣ የህይወታችን ኳሊቲ ይወርዳል። ብዙ ነገር ስላለ ከመታመማችን በፊት መከላከል የምንችላቸውን በሽታዎች እንድንከላከል መከላከያ መንገዶቹ ላይ ያው በቀጣይም በማቀርባቸው ቪዲዮዎች በመከላከያ መንገዶቹ ላይ ደንብ በትኩረት እንሰራለን ማለት ነው። እንግዲህ የስኳር በሽታ አይነቶችን እና መንስኤዎችን ስናይ ታይፕ 1 ዲያቤቲስ ሜሊተስ የሚባል አለ፣ የመጀመሪያው ማለት ነው። ይህ የኢንሱሊን እጥረት ወይም የኢንሱሊን አለመመረት ነው። ይህ ደግሞ የሚሆነው በኢሚዩን ሲስተም ፓንክሪያስ ውስጥ ኢንሱሊን የሚያመርተው ቤታ ሴል የተባለ ሴል በኢሚዩን ሲስተም በሽታን የምንከላከልበት ሲስተም ማለት ነው የራሳችን በዛ መጠቃት ነው። ይሄ ያው ኢንሱሊን ዴፊሽንሲ የምንለው ነው እና ይሄ የመጀመሪያው ነው፣ የመጀመሪያው ታይፕ የምንለው ነው። ይሄ ሁለተኛው አይነት ደግሞ ታይፕ 2 ዲያቤቲስ ሜሊተስ የምንለው ነው። ይሄ በሁለተኛ ደረጃ የምናገኘው ይሄ ደግሞ የኢንሱሊን መላመድ ነው። ኢንሱሊንና ግሉኮስ መላመድ ነው። ሴሎቹ ኢንሱሊንን በደንብ ግሉኮስን አለመጠቀም ነው። ግሉኮስን ሴሎች አለመጠቀም፣ ለኃይል አለመጠቀም በምን እንዴት ይመጣል? በብዛት ወይም አዘውትረን ጣፋጭ ነገሮችን የምንመገብ ከሆነ ስኳርነት ያላቸው ወይም የግሉኮስ መጠናቸው ከፍ ያለ ምግቦችን አዘውትረን የምንመገብ ከሆነ እነዚህ የስኳር መጠን ወይም የግሉኮስ መጠን ከፍ ይላል። በዚህን ጊዜ ደግሞ ይህን ለማስተካከል ኢንሱሊን በከፍተኛ ሁኔታ ይመረታል። ሁለቱም በከፍተኛ ሁኔታ ይመረቱና እርስ በርስ መላመድ ይመጣል። በዚህን ጊዜ ተገቢውን ስራ ኢንሱሊን መስራት ይተዋል ማለት ነው። በዚህን ጊዜ ኢንሱሊኑ አለ ግን ስራውን እየሰራ አይደለም፣ ስኳር ይጨምራል ማለት ነው። ሌላኛው በእርግዝና ወቅት የሚከሰት ጀስቴሽናል ዲያቤቲስ ሜሊተስ የምንለው ነው። ይህ ደግሞ በእርግዝና ወቅት የሆርሞን አለመመጣጠን ወይም ሆርሞን ኢምባላንስ ስለሚኖር በዛ ምክንያት የሚመጣ ነው እና በዋነኝነት እነዚህ ናቸው። ብዙ አይነት የስኳር አይነቶች አሉ፣ ግን በዋነኝነት እነዚህ ሶስቱ ናቸው። ሶስቱ በዋነኝነት እንግዲህ በእርግዝና ወቅት የሚከሰተው የስኳር በሽታ አይነት እርግዝናው ልጁ ሲወለድ በሽታው ሊድን ይችላል ወይም ሊቀጥልም ይችላል። ይሄ ያ የመቀጠል ፕሮባቢሊቲም አለው፣ በራሱ ሊጠፋም የሚችልበት እንትን አለ። ዞሮ ግን ያው እነዚህ ሶስቱም ሕክምና ያስፈልጋቸዋል። ወደ ጤና ተቋም እነዚህ ነገሮች ከተከሰቱ ወደ ጤና ተቋም ነው። ጤና ተቋም ላይ ሄደን የጤና ባለሙያዎች በሚያደርጓቸው ምርመራ የሚለዩ ናቸው። በዋነኝነት ለኛ የሚጠቅመን ግን የተናገርኳቸው ምልክቶች በራሳችን ላይ ስናይ ቀድመን ፈጥነን ወደ ሕክምና ተቋም መሄድ ነው። ሌላኛው መለያ መንገዶቹ የስኳር በሽታ መለያ መንገዶቹን ካየነ አንደኛ ላይ ቅድም የተናገርኳቸው ምልክቶች እነዚህ በተለይ 3P የምንላቸው በእንግሊዘኛው እንግዲህ ፖሊዲፕሲያ፣ ፖሊፋጂያ፣ ፖሊዩሪያ ብለን እንጠራቸዋለን። ሽንት ማለት፣ ራብ ማለት፣ የውሃ ጥማት መጨመር፣ የአፍ መድረቅ፣ እነዚህ ነገሮች መኖር አንዱ
የስኳር በሽታ ማመላከቻ ነው። ሌላኛው ከዛ ውጪ በደም ምርመራ ነው። እንግዲህ ይህ ጤና ተቋም ላይ ነው የሚደረገው። በደም ምርመራ እነዛ ምልክቶቹ ካሉ ለማረጋገጥ በጤና ተቋም ሂዶ የደም ምርመራ ማድረግ ነው። የደም ምርመራ ሲደረግ አንደኛው በዋነኝነት ሁለቱን ነው የምናያቸው። አንደኛው ምግብ ሳንበላ ቢያንስ ለ8 ሰዓት ሳንበላ ቆይተን የምንመረመረው የምርመራ አይነት ነው፣ የደም ምርመራ ነው። ይሄ ከ126 ሚሊግራም ፐር ዴሲሊትር እና ከዛ በላይ ከሆነ ያው የስኳር በሽታን አመላካች ነው። ከ126 በላይ ከሆነ ሌላኛው ደግሞ ይሄ በማንኛውም ሰዓት ሄደን የምንመረመረው ራንደምሊ የምንመረመረው የደም ምርመራ ነው። እሱ ደግሞ 200 እና ከዛ በላይ ከሆነ አሁንም የስኳር በሽታን የምንለይበት መንገድ ነው። እንግዲህ ይህን ግን አንዴ በተመረመር ነው አይደለም፣ ቢያንስ 3 ጊዜ ቼክ መደረግ መቻል አለበት። ከዛም በኋላ ግን 3 ጊዜ ቼክ ተደርጎ እንደዚህ አይነት ከፍ ያለ ቁጥር የሚመጣ ከሆነ የስኳር በሽታ ነው። ያው ሕክምናውን መጀመር ነው። እንግዲህ ቀጥለን የስኳር በሽታ ሕክምናው ምን ይመስላል የሚለውን ነው የምናየው። የመጀመሪያው ነገር ነን ፋርማኮሎጂክ የምንለው ያለ መድኃኒት የምናክመው የመጀመሪያው አመጋገብን ማስተካከል ነው። አመጋገብን ማስተካከል ስንል ጤነኛ አመጋገብ የምንላቸው ለምሳሌ የእንስሳት ተዋጽኦችን መቀነስ ነው። የእንስሳት ተዋጽኦችን ብዙ ጊዜ እነዚህ ያው አቁሙ ማለት አይደለም፣ መቀነስ አለብን። ሌላኛው ስኳርነት ያላቸው ምግቦች መተው ነው። ስኳርነት ያላቸው ምግቦች ያው ስለሚጨምሩብን ስኳርን ስለሚጨምሩ እነሱን እናስተካክላለን። የሚያስፈልጉት ሰዓት ይኖራል። ያንን በደንብ ይሄ ጤናማ አመጋገብ የሚለው በራሱ ትልቅ እንትን ሳይንስ ስለሆነ ያው አስፈላጊ ከሆነ በሌላ ቪዲዮ ሰራላችኋለሁ። እና አመጋገብን ማስተካከል ነው ጤናማ አመጋገብ የሚባሉትን። ያንን ያው በቀጣይ ሌላ ቪዲዮ ይዝላችኋለሁ ትንሽ ረዘም ስለሚል። ሌላኛው አልኮልን ቢቻል መተው፣ ተቀር መመጠን ቢቻል መተው። ከዛ ውጪ ይሄ በመድኃኒት የምናከማቸው እንግዲህ በአፍ የሚወሰድ መድኃኒት አለ፣ በመርፌ የሚወጋ መድኃኒትም አለ። እነዚህ ያው ቅድም እንዳልኳችሁ ለጠቅላላ እውቀት እንጂ ያው የጤና ባለሙያን የሚመለከት ነው። ከዛ ውጭ የሕክምናው ለምን ያህል ጊዜ ነው የሚለውን ደግሞ ያው በህይወት ዘመን ልክ የምናቋርጠው አይደለም። በህይወት ዘመን ልክ መድኃኒቱን እንወስዳለን፣ ጥንቃቄ እናደርጋለን። ሕክምናው ይሄን ይመስላል። ሌላው ግን አንድ ሰው በስኳር እንዳለበት የስኳር በሽታ እንዳለበት ከታወቀ በኋላ በአግባቡና በወቅቱ መታከም ካልቻለ በቃ እነዚህም ፈጥኖ መታከም ካልቻለ የሚመጡ ሰበብ አለ። ስኳርን ተከትሎ የሚመጡ ሌሎች ስኳር በነገራችን ላይ የስኳር በሽታ የማይጎዳው የሰውነት ክፍል የለም። ብዙዎችን ኦርጋኖች፣ ብዙዎችን ሴሎች ይጎዳል እና በጣም ጥንቃቄ የሚያስፈልገው በሽታ ነው። እንግዲህ ይሄ ከሰው ወደ ሰው ከማይተላለፉ በሽታዎች እጅግ በጣም ብዙዎችን እየጎዳ ብዙዎችን እያሰቃየ ያለ በሽታ ነው። እጅግ በጣም ጥንቃቄም የሚፈልግ በሽታ ነው እና ይሄ በወቅቱ ፈጥኖ ካልታከመ እንግዲህ አንደኛው እንግዲህ ግሉኮስ በደማችን ውስጥ ለኃይልን ያመነጫል። ያን ወደ ኃይልነት ተቀይሮ ሴላችን እንዲጠቀመው የሚያደርገው ደግሞ ኢንሱሊን ስለሆነ የኢንሱሊን ችግር ስላለ ሰውነታችን ለኃይል በሰውነታችን የተከማቸውን ፋት ወይም ስብ መጠቀም ይጀምራል። በዚህን ጊዜ ደግሞ
ኬቶን የሚባል ንጥረ ነገር ወደ ደም ውስጥ ይቀላቀላል። በዚህን ጊዜ አሲዲክ ይሆናል ደማችን። በደማችን ውስጥ አሲድነት ያለው እንትን ይሆናል። በዚህን ጊዜ ዲያቤቲክ ኬቶ አሲዶሲስ የሚባል ኮምፕሊኬሽን ይፈጠራል። ይሄ በጣም ገዳይ የሆነ በጣም በፍጥነት ሕክምና የሚፈልግ የሆስፒታል አድሚሽን የሚያስፈልገው ኮምፕሊኬሽን ነው። ስለዚህ አንዱ ይሄ ኮምፕሊኬሽን ነው። ሌላኛው ግን በጣም ደግሞ መድኃኒት ቶሎ ካልጀመርንና ካልታከምነ ነርቭ ላይ በተለይ ይሄ ከአይን ጋር ተያይዞ አይንን ይጎዳል፣ ኩላሊትን ይጎዳል፣ የኩላሊት በሽታን ያመጣል፣ የነርቭ በሽታን ያመጣል። እዛ ጋር ተያይዞ የእግር ቁስለት እነሱን ሁሉ ያመጣል። ሌላኛው የልብ ችግርንም ያመጣል። ያው ነርቭ አረግ ከነርቭ ጋር እያያዝ የለ ነርቭ ደግሞ ሁሉንም የሰውነት ክፍሎች የሚያዝ የሚቆጣጠር የሚድ ስለሆነ የልብ ችግርንም ያመጣል። እነዚህ ዋና ዋናዎቹ ናቸው። ሌላ ግን አንድ የዘለልኩት ነገር መድኃኒት ጀምረን ምን ወስዳቸው ጥንቃቄዎች አሉ። ጥንቃቄዎቹ ምንድን ናቸው? በቤት ውስጥ የሚደረጉ ጥንቃቄዎች ናቸው። ያው ቅድም እንዳልኩት የስኳር ታካሚ ሆኖ መድኃኒት ከጀመረ በጣም ጥንቃቄ ያስፈልገዋል። መድኃኒቱ የጎንዮሽ ጉዳት አለው። ለሰውነታችን የሚያስፈልግ መጠን አለ፣ የስኳር ወይም የግልኮስ መጠን አለ። ከዛ በታች ሊያወርድብን ይችላል። ይሄ የመድኃኒቱ የጎንዮሽ ጉዳት ነው። በዚህን ጊዜ ራሳችን ስተን ልንወድቅ እንችላለን። ይሄ የሚጥል በሽታ አይነት ነገር፣ ይሄ ማንቀጥቀጥ ምናምን ነገር ሊመጣ ይችላል። ይሄ በሚከሰት ጊዜ ባለን በአካባቢያችን ህይወትን ማትረፍ እንችላለን። እሱ ምንድነው? ስኳር አይደል ያነሰ ወይም ግሉኮስ አይደል ሰውነታችን ያጠረው። ስለዚህ ከረሜላ ወይ ቸኮሌት በኪሳችን መያዝ መቻል አለብን። ወይም ደግሞ ትንሽ ስኳር በኪስ ይዞ ትንሽ አንድ ማንኪያ፣ አንድ የሻይ ማንኪያ፣ ሁለት የሻይ ማንኪያ ያንን እንትን ማለት ቸኮሌትም ከረሜላ። ከዛ ውጪ የምናረጋቸው ጥንቃቄዎች ጥፍር በምንቆርጥበት ጊዜ እጅም የእግርም ሊሆን ይችላል። ይሄ ነርቫችን ስለሚጎዳ ብዙውን ጊዜ ቢነካ ሰውነታችን ክፍል ቢነካ ቢቆስል ቶሎ ስለማይድንልና በዛው ቁስሉ እየገፋ ስለሚሄድ ጥፍራችን በምንቆርጥ ሰዓት ሰውነታችን እንዳንነካ ጥንቃቄ ማድረግ መቻል አለብን። ሌላ የፋብሪካ ምግቦችን ያው ስኳር ስለሚጨመርባቸው ብዙውን ጊዜ የፋብሪካ ምግቦችን መተው ነው። ለምሳሌ ማንጎ ጁስ ከመጠቀም ማንጎ ፍሬሽ ፍሬውን መመገብ፣ ፍራፍሬ፣ ቅጠላቅጠል እነዚህ በቃ ፍሬሽ እንደሆኑ ይሄን መጠቀም። ፋብሪካ የነካቸው ነገሮች ሞዲፋይዱ ነው፣ ፎርቲፋይዱ ነው፣ ብዙ ነገር ተጨምሮባቸው ስለሚመጡ ስኳርም ሌሎችም ነገሮች ተጨምሮ ስለሚመጣ እነዚህ ደግሞ ስለሚያባብሱ ይሄን መተው መቻል አለብን። ፍሬሽ ቅጠላቅጠሎችን ፍራፍሬዎችን ማዘውተር። ሌላ ጥብቅ አድርጎ የሚይዝ ካልሲ አለማድረግ፣ እንዲሁ ጫማም አጥብቆ የሚይዝ ጫማዎችን ጠባብ ጫማዎችን አለማድረግ የሚያስፈልጉ በቤት ውስጥ የሚያስፈልጉ ጥንቃቄዎች ናቸው። ሌላኛው ዋናው ቶፒክ ግን ዋናው ርዕሳችን በጣም አስፈላጊው
ከመያዛችን በፊት የምንከላከልበት መንገድስ ምንድነው የሚለው ነው። እንግዲህ ቪዲዮ እየረዘመ ነው። በዋነኝነት ይህን በሽታ ለመከላከል የመጀመሪያው ስፖርት ነው። ስፖርት እንግዲህ በሕክምናው ዓለም ዲፋይን ሲደረግ ዘ ቺፐስት ነን ፋርማኮሎጂክ ትሪትመንት ነው። ዘ ቺፐስት ነን ፋርማኮሎጂክ ትሪትመንት በጣም በቀላል እንትኑ ማቴሪያል የምንሰራው ያለ ማቴሪያል የምንሰራው ህይወታችን ቀላል የሚያደርግ ደስተኞች የሚያደርገን ከተለያዩ በሽታዎች የሚከላከልልን ሴሎቻችን አክቲቭ ሆኖ ስራቸውን እንዲሰሩ የሚያደርግ ስፖርት ነው። ሰው ልጅ ቢያንስ በሳምንት 4 ቀን 5 ቀን ስፖርት መስራት መቻል አለበት። ስፖርት መስራት መቻል አለበት። ይሄ የተለያዩ በሰውነታችን ያለ ስብም ሌላው አላስፈላጊ ውፍረትም ቦታውን ቅርጹን እየያዘ ስብም እየተቃጠለ ጤነኞች ሰውነታችን ጠንካራ በሽታን የመቋቋም የመከላከል አቅም እንገነባለን በስፖርት። ሌላኛው እንዳልኳችሁ ያው ትንሽ ሰፋ ያለ ሳይንስ ነው ያለው። አመጋገብ ስንል እንዲህ በአንድ ቃል ብቻ የሚገለጽ አይደለም። አመጋገብ ደግሞ አመጋገባችን ጤነኛ አመጋገብ ማድረግ አለብን። በተለይ እነዚህ የእንስሳት ተዋጽኦዎችን የዘወትር ምግባችን ማድረግ የለብንም። ወይንም ደግሞ ስፖርተኛ የሆነ በጣም ከባድ የሚባል ስፖርት የሚሰራ ከሆነ የሚያወጣው ኢነርጂ ወይም የሚያወጣው ኃይል ስላለ ያንን ለመተካት እነዚህ ነገሮች ያስፈልጋሉ የእንስሳት ተዋጽኦ። ከዛ ውጭ ግን እኛ በኖርማል አክቲቪቲ የእንስሳት ተዋጽኦ የዘወትር ምግባችን መሆን የለበትም። ከ3 ቀን ከ4 ቀን ምናምን ማፈራረቂያ እንጂ የዘወትር ምግብ መሆን መቻል ያለበት ቅጠላቅጠልና ፍራፍሬ። እነዚህ ሆዳችን እስከቻለ ድረስ ብንበላ ምንም የሚያመጡት ችግር የለም እና እዚህ ላይ መከላከያ መንገዶቹን በደንብ ተግባራዊ አድርገን ራሳችን መከላከል እንችላለን። ስለተከታተላችሁኝ አመሰግናለሁ። በአንድነትና በህብረት ጤናማ ቤተሰብ፣ ጤናማ ማህበረሰብ፣ ጤናማ ህዝብና ሀገርን መገንባት እንችላለን። ጤናው በእጅዎ ነው። ስላዳመጣችሁኝ አመሰግናለሁ። በድጋሚ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳትረሱ። አመሰግናለሁ። ሰላማችሁ ይብዛ።